ባለራዕይ ጠላቶች ያለፈውን እንጂ የወደፊቱ መናገር የማይወዱ ናቸው። እንዳትረሳ እነዚህ አሁን የተናገርኳቸውን ሰዎች ቢ ኬርፉል። ሁሉ ጊዜ ሲያገኙ ያለፈውን ብቻ የሚያወሩ ሰዎች እነዚህ ሁሉ ጊዜ wherever you go ከሰማ ስላለፈው ብቻ የሚያወሩ ሰዎች የባለራዕይ ጠላቶች ናቸው። ባለራዕይ ወደፊት ተራማጅ ነው። ያለፈውን እየረሳ ወደፊት የሚዘረጋ ነው። ስለዚህ ትላንትና ስተትም ትክክልም ውድቀትም መነሳትም የሆነ ነገርም ሊኖር ይችላል። እሱን እየዘጋ ወደፊት እንዳትራመድ ባለራዕይ ጠላቶች ያለፈውን ብቻ ነው የሚያወሩት። አንተ ዶክተር ሆናል ፕሮፌሰር ሆናል እነሱ የሚያወሩት ያኔ በልጅነት ኳስ ስትጫወት ተለብሰው ስለነበረው ቀዳዳ ቁምጣ ይነግሩሃል። ባወሩ ቁጥር ሁሉ ጊዜ የሚጀምሩት ከስተት ከጉድለት ከቀዳዳ እየተነሱ ያወራሉ። በእነዚህ አይነት ሰዎች ልብ እንዳይወርድ ይፈልጋሉ። ልብ እንዳይወርድ የጀመርከውን ራዕይ እንዳታቆም። እነዚህ ሰዎች ደግሞ ከውጭ ብቻ አይደለም ከውስጥም ሊኖሩ ይችላሉ። ወዳጆቼ የዮሴፍ ወንድሞች ለባለራዕይ ጠላቶች ጥሩ ምሳሌ ናቸው። ከህልሙ የተነሳ ብቻ ጠሉት፣ ሊገሉት አሰቡ፣ ለባርነት አሳልፎ ሸጡት። የቤተሰባቸውንና የሀገራቸውን ኮከብ ሸጡት። አይታቸዋል። በየእግር ኳስ ክለቡ ኮከብ ተጫዋቾች አሉ። ኮከባቸውን የሚሸጡ አሉ። ኮከባቸውን የሚሸጡ ኮከብ አይሸጥም። ለአርጀንቲና ሜሲ ኮከብ ነው። ለፖርቹጋል ሮናልዶ ኮከብ ነው። ሀገር ኮከቧን አይሸጥም። ክለብ ሊሸጥ ይችላል ትርፍ ስለሚያገኝበት። ነገር ግን ይሄ የዮሴፍ ወንድሞች የቤተሰባቸውንና የሀገራቸውን ኮከብ ነው የሸጡት። ነገር ግን ይገርማል፣ አልገባቸውም እንጂ ቦታው ቢለያይም ኮከብ ነው።